እኔ ጋር ሽቶ ሳትቀባ ስለማትሄድ ነው። ይሄው የትኛውን ልቀባ? ይሄ ቤስት ዋን። ይሄ በቃ እዚህ መታጠብ ነው። ይሄ እስከ ሳምንት ድረስ ነው። ይሄ ልብስ እንዳታጥበው ነግሬሃለሁ፣ እንዳታጥበው ልብስ ሲመጡ አንተ እውነት ነው ማለት ነው። ይሄ ውሸትም የለንም እንጂ የዚህን የሚያክል ደግሞ መኪና ውስጥም ቢሮ ውስጥም አለ። ስንት ይሆናል? ብዙ ነው። ከመቶ ይበልጥ ምን ነው? መቶ ወታችን ምናምን አለ። እዚህ ጋር አሳቺ ነው እሱ ትምህርት መለጽ ነች። ዘጠኝ ነበረ ግን ውድ ነው። ጉቺ ነው አይሰጥም ሰው ግን ካንተ አይበልጥም። እሱ ሆነ ሰላም ምንም ችግር የለም። ውድ የምትለው ሽቶ የትኛው ነው? በጣም ውድ ነው የምትለው። በነገራችን ላይ እነዚህ አሁን ይሄ ኦልሞስት ክሎስ $500 ነው። $500 አካባቢ ነው። ይሄም ወደ $500 ነው። አንድ አይነት ነው። ይሄ ያው ከ100,000 ብር በላይ ነው። ሎቢቶን በ200 ሚሊ አለ መኪና ውስጥ ስላለ ነው። ያው ይሄ ሞስትሊ ሞዶ ሽቶ ይሄንን ነው። ደስ የሚል ነው በጣም እንትኑ ራሱ ይሄ ይሄ በጣም ምርጥ የሚባል ሽቶ ነው። ይሄ በጣም አሪፍ ነው። ይሄ በርበሪ በጣም ምርጥ አዲስ የመጣው በርበሪ ሂሮ የሚባለው ነው። ይሄ ቶም ፎርድ እዚህ ጋር የምታያቸው ምርጥ ነው። በተለይ አሁን እንዳልኩ ቨርሳቺ ስለምወደው እቺ በተለይ በዚህ በቀዩ ቨርሳቺ በጣም እነዚህ የአረብ ሽቶዎች ናቸው። በጣም ሽታቸው የገነነ ግን ውድ ይሄ ብራንድ ላይ አንጎጉል ብታደርገው የማታውቀው ፕራይሱን ግን በጣም ውድ የሆነ ሽቶ ነው። ሽቶ በጣም ውድ አለው። ተቃው በጣም እግዚአብሔር በስ ታምሮ ጋይስ ማጋነን ሳይሆን ማርያምን ከታኩር ሽቶ ቤት የመንሱር ሽቶ ይበዛል። እግዚአብሔርን በቃ ከሽቶ ቤት የመንሱር ሽቶ ከ100 በላይ ሽቶ ማለት አስቡት። ኧረ በስመ አብ እኔና እናንተ ተገናኝተን አላሙዲንን ብናገኘው ዝም ብዬ ሳስበው ዝም ብሎ ሩልስ ሮይስ የሚሰጠን ነው ይመስለኝ። እግዚአብሔር ደግ ነው። ለአምስታችንም አንዳንድ ነው የሚሰጠን። እሱ ደግ ነው በእውነት በቤት ጃይ ናግየው እንዳላሙዲ ደግሷል እንዴ መዳን አይደል? የባቢቲ ጋር ያየሷል። አዎ አይቼዋለሁ። እውነቷን ነው መቤቴ። እኔ ያረመው ነው እንዴ ቢሳሳት እኔ ሞትኩ በቃ። ውይይት ቪዲዮ ሁሉም እንዴ ነው አላሙዲ እንደዚህ ቢያጋጥምሽስ? ነው ማንም አይምረው ቢያገኘው ለምን እንደማይምረው ታውቃለህ? ህይወታችን ይቀየራል ብለው ያስባሉ ብዙዎች። እሱን ነው የምልሽ። ገባ አይሰስትም አሉ ደግሞ ሲሰጥ እንኩ ነው። ምን ትፈልጊያለሽ? ምን እንደሚያስፈልግሽ? አሜን ሀገሩን ደግሞ በጣም ነው የሚወደው። በጣም ወንድማችን አባታችን ወንድማችን እንደ ሀገር ነው የምንወድህ። እኔ እኮ ሁሌ የአባቶች እድሜና ጤና ይስጥ እግዚአብሔርን። ሼክ ሁሴን አሜን በሉ እንጂ ሼክ ሁሴን አዳሙዴ እድሜና ከኔ ላይ ቀንሶ እድሜና ጤና ይስጦት። አሜን። ከሻንቆም ከጃኒም ከኛም እድሜ ቀንሶ ለእርሱ ይስጦት። አሜን በላንተ። አዎ እኛም እንኖርን አልኖርን እመቤቴ ምን የትኛው ኑሩ ለየትኛው እመቤቴ ጃኒ ለየትኛው በቃ ገጠር ግባ እናሳ እያልን እኮ ነው እኛው እንዴ ጋሽ ምን እያደረገ ጁን ብሎን ልክ ያልኩት ደግሞ ያላሉ ላይ እግዚአብሔር አረ እንደው ባረገው አባታችን እንውዱታለን። እኔ እኮ እያሰበልኝ ይሆናል። ዝም ብሎ መቶ ለሶስታችንም ለኔ መቶ ለአንተ መቶ ለፍራይዴ መቶ አንበሳ ቢሰጣልስ? እኔ የማንኙት ዝርራለሁ። ጌታም ስለቀለ ገብቶ እኮ እየፈለገኝ ይሆናል። እኔ ራሴን አላውቅም። ዝር ነው የምለው ወደኋላ መድኃኒዓለም ያለ ደግሞ ይሄ ደግሞ በእናትህ እንደው በቁልት እንዴት እንዳስጠላኝ። ኧረ በእናትህ በቁልት ነው ያልከው? በቁልት እዚህ በእናትህ እሱን እየተመኘሁ በቆሎ ራስ ይሄ ደግሞ መጣ በቆልት አላለም። እግዚአብሔርን ዝም በጣም ነበር ነው እኔ በጣም ምስክሬ ማለት ነው። ገና እንደገባ ይሄ ደግሞ መጣ በቆልት አላለም። የማን ነው አይደለም ነጭ ስታረግ ዮናታን መስለኝ ነው እንጂ ራቼ እኔ አይደለም። ስማ አንተ ሌባ አጭበርባሪ ስማኝ፣ አራቼ ስማኝ፣ አንተ ስማኝ፣ ዮናታን መስለኝ ስማኝ። ጃኒ አንተ ናውም ስነ ስርዓት ያዝሽ እከካ ናባበት ጃኒ ዮናታንን አስገባው ስትል ልክ ሲገባ ይሄ ደግሞ መጣ በቁልት ስል ራቼ አላለችም ብላለ ጃይ ብለሽ ሄደ። ይሄው ብላለች። ምንድን ነው እንትን ወይኔ አባት አላለችም። ወይኔ አምላኬ ይመቻቸው። ናሆሜ ካለች እኮ መፍታታት እኮ ነው ደስ የሚለው። ናሆም ያለበት እኔ ይመቸኛል። ናሆም ታኩር ምናምን ካሉበት በቃ ጊዜ የማጠፋው በእነሱ ነው። ይመቻቸው። ታኩር ይሳማል ወይ
ታኩርን እንደ ልጃቸው አይተው እንኳን አንተ ብራዘር ይሄን ፊት ተስቧል። ቂጤ ላይ የወጣው ክንታሮት ይሄንን ነው የሚመስለው። አንተ ፎቶን ስቸው ነው ቂጤ ላይ የወጣው በግል ፎቶን ስቸው ነው ይሄንን ይመስላል። ይሄው ቂጤ ላይ የወጣው ክንታሮት ፎቶ ዶክተሮቹ ካወጡት በኋላ ፎቶን ስተው ነው። አዎ ፎቶን ስቸው ደግሞ ያወራል። አያት ይችላል እንዴ እኔ ብቻ ነኝ እንዴ? ፍራይዴዎች ምንም ዋናው እኮ ፍራይዴዎች ናቸው። ቂጡ ላይ ኪንታሮት ወጥቷል። ታኩር ያወጣ እኔ ታኩርን ሳየው አልኩኝ። እኔ ደግሞ ለጨዋታ ነው ያልኩት። ከዛ ፍራይዴዎች ምን አሉ? ታኩር ቂጡ ላይ ኪንታሮት ወጥቷል አሉ። ከዛ ግን አንተ ግን የምር ፌሳና ግን ያው አሁን ምን ወደ ቂጣ ስኪዳ አንተ ምን ልበልሽ? አሁን አንተ ቂጡ ተቀብቶ ተንከባክቤው እኮ ነው ሄደው። አይገርምም? ግን ሰው አይገርምም? አሁን ተቀብተህ ሽቶ እንደዚህ ነስነሳ ነው መሰከራለኝ። አጠገቤ የነበሩ ሁለት ሰዎች ከዋሹ እኔ ራሴ ነው ተፈታ። ሳምፕል ሽቶ ማለት ነው ቁጭ አድርጎ ግን አንተ ሳምፕል ቆንጆ ሽቶ ነች እሷ። እግዚአብሔር ቆይ መጥቼ ነው ያቀባታለሁ። ታኩሪ ምን ጨርሰው እንዳለ ነስነሳ ነው ምን ያንቆ አይገዛም። ምን ያደርጋል መሰለህ? ልክ ጠዋት ከቤት ሲወጣ ይመጣ እናንተ ጋር ታኩሪ ሰላም ልበልሽ እኮ ነው። አረ ስማ የኦፒኒንግ ሰዓት የኦፒኒንግ ሰዓት ማለት እንደ ፍራይዴ ምናምን ገዝተው ከሄዱ በኋላ መጣና ቪዲዮ እና ሰራና ምናምን ማለት ታኩሪ ነኝ ማውጪ ማውራሽ ነገር አለ ምናምን ሲለኝ እኔ ደግሞ ፕሮሞሽን አግኝቶልኝ ነው ምናምን ብዬ በጆሮዬ ይዝቃልና ልደት ይደርሷልና የሆነ ነገር ይዘሽ ሊላለ አረ ዴባ አላልከኝ ስማ ምን እንዳልኩ ስማ እና አሁን አገሪም እንደ ሽቶ ምናምን ነገር አለኝ ማለት ነው ራቺ ሲለኝ እኔ ደግሞ አየሁትና ቆይ የሌለውን ሽቶ ልጠይቀው ብዬ ቀይ በርሳች አለ አልኩት። እሱ እንኳን የለም ሲለኝ ተመስገን። ከዛ ደውሎ ቀይ በርሳች ይመጣል አለኝ። ኧረ እመጣለሁ ብዬ ስማ ደግሞ የሚገርመው ማለት ነው ወይ ይከታተላል ፕሮሞሽን ስሰራና ቀይ በርሳች ሲያልቅ ነው የመጣው ትናንት። አይገርም? በዘው ሰብስክራይብ እያደረጋችሁ ሰብስክራይብ እናድርግ፣ ላይክ ሼር አድርጉልኝ። ኧረ ምን እሺ ሰብስክራይብ አንተ ዝም ብለህ እያየህ ሰብስክራይብ ተጫነ እንዴ? ተጫኑ። ቴንክ ዩ። አናናስ የሚፈልግ አናናስ አለ፣ ሙዝ አለ፣ አፕል አለ። ደስ ያላችሁ ፒች አለች ጋይስ፣ ይቻት አትታይም። ፒች አለ፣ ፒች እንድበላላችሁ የምትፈልጉ ፒች አለ፣ ማንጎ አለ፣ የፈለጋችሁት አለላችሁ። ስትሮበሪ አለ ጋይስ፣ ድራገን ፍሩትስ የፈለጋችሁት አለ። ይሄንን ቢልን ብቻ ብላችሁ አንዳንድ ሺህ ኮይን ሎሚ፣ ቃሪያ፣ ጅንጅብል ፈራችሁት ለምን እንደሆነ ባላቅም ምን እሷ ለምበለው ምናምን አንዳንድ ሺህ ኮይን መቻት እባካችሁ ደግሞ ስርስ ብላ እኮ መብል ፍሩት ስለሆነ ጋይስ የሚወር ነገር እንዳይመጣ ጣኔን ጨስ ይታይጣል 4000 ኧረ ቤት ታዩ ድንግል ማርያም ደፋውት ጣሉት ደፋውት እንደሚሻለኝ ስራ ላይ ነኝ በኋላ ጸደዋለሁ። ስራ ላይ ነኝ በኋላ ይጸዳል። እሷ ለምበላው ማለት ነው 4000 ኮይን ቢልም ቤት ታየ እንቁላል አለ 1000 ኮይን ባበይስ ምን አገባኝ። እንቁላል ጋይስ ኧረ ቤት ታዩ ኧረ ባንብዬና አው ምን አባቴ ልልሽ ማርያምን ስወድሽ እኮ ቤቱን አደራሽ ይውልሽ ማንም እንዳይመጣ ከጠየቁሽ የለውምሽ አፍቅርሻለሽ የኔ ናት ባይ ላቭ ዩ ቱ ከንፈርሽ አይንሽን እያየው በፍቅርሽ ይኸው ተገበየው ከፊት ከኔ እንዳጠፊብኝ አደራ ፍቅር ስላለብኝ ባንብዬ ናት አው ምን አባቴ ልልሽ ፈዋሹ አመረረ መሰለኝ ማርያምን የባምቢን ፎቶ ለጥፈው ምናምን ይመቸው።